ሰበር ዜና ኢራን የነዳጅ መርከቦችን በሆርሙዝ ሰርጥ ለማሳለፍ $2 ሚሊዮን እየጠየቀች ነው። ጦርነቱም ከወታደራዊ ጥቃቶች ባሻገር የኢኮኖሚ ጥቃቱም እያየለ መጥቷል። በተለይም ለዓለም የነዳጅ ግብይት ወሳኝ የሆነውን የሆርሙዝን ሰርጥ የያዘችው ኢራን በኢኮኖሚ ጫናው የበላይነት ይዛለች። ዝርዝሮችን አብረን የምናየው ይሆናል። የኢራን መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላቀረቡት ባለ 15 የነጥብ ስምምነት ሰነድ ላይ በከፍተኛ ሁኔታ ተሳልቆ ምላሽ ሰጥተዋል። ምን አሉ የሚለውን አብረን እናያለን። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ለመተንበይ አስቸጋሪ በሆነው በዚህም ጦርነት ዙሪያ የሚያጠነጥኑ ዘገባዎችን ይዘን መጥተናል። አብራችሁን ቆዩ። ኢራን የነዳጅ መርከቦችን በ$2 ሚሊዮን እያሳለፈች ነው። በመካከለኛው ምስራቅ ያለው ግጭት ወደ ከፍተኛ ኢኮኖሚ ጦርነት ተሸጋግሯል። ዊሆን እንደዘገበው ከሆነ አንድ የነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ የባህር ወሽመጥ በሰላም ለማለፍ ብቻ ለኢራን $2 ሚሊዮን ለመሸጋገሪያ ብቻ መክፈሉ ተሰምቷል። ኢራን ይህንን ስትራቴጂካዊ የባህር መስመር በመቆጣጠር የፈቀደችላቸው ሀገራት መርከቦችን ሚሊዮኖችን እያስከፈለች ሲሆን ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫናን ፈጥሯል። በዚህም ሳቢያ አንዳንድ የአሜሪካ ከተሞች የአንድ ጋሎን ነዳጅ ዋጋ $8 ደርሷል። ዋይት ሃውስ በባህር ላይ ታግቶ የነበሩ የኢራን የነዳጅ መርከቦች ላይ የተጣለውን ማዕቀብ በማንሳት የገበያውን ንረት ለማረጋጋት እየሞከረ ቢሆንም ሁኔታው ግን ከቁጥጥር ውጪ እየሆነ መጥቷል። ይህ በኢራን በአሜሪካና በእስራኤል መካከል እየተካሄደ ያለው ፍጥጫ የጦርነት ግንባሩን ወደ ዓለም አቀፍ የኢኮኖሚ ቀውስ የቀየረውም ይመስላል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባላት በሆርሙዝ ውስጥ ላይ ያለውን የጸጥታ ሁኔታን ለማረጋጋት የንግድ መስመሩን ክፍት ለማድረግ ካልተባበሩ ዓለም አቀፍ ቀውስ ሊከሰት እንደሚችል አስጠነቀቁ። ኔቶ የሆርሙዝ ወንዝን በደህንነት በመጠቀም ረገድ የበኩሉን ድርሻ መወጣት እንዳለበትና አሜሪካ ብቻዋን ዋጋ መክፈል እንደማይገባት አሳስበዋል። አጋር አገራት ድጋፍ ካልሰጡ የወደፊት ጊዜ እጅግ አስከፊ ሊሆን እንደሚችልና የዓለም የንግድ ፍሰት አደጋ ላይ እንደሚወድቅም ገልጸዋል። ይህም ማስጠንቀቂያ የወጣው በሆርሙዝ ወንዝ አካባቢ በኢራንና በአሜሪካ መካከል ያለውን ውጥረት በከረረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። የሆርሙዝ ወንዝ የዓለም የነዳጅ ንግድ 1/5 የሚተላለፍበት በመሆኑ ይህ ማስጠንቀቂያም በነዳጅ ዋጋ ከፍተኛ መናወጥ ሊፈጥር ይችላል ተብሎ ተሰግቷል። የትራምፕ አስተዳደር አጋሮቹን የድርሻችሁን ተወጡ በማለት እያስገደደበት ያለው ይህ አቋም በኔቶ አባላት መካከል አዲስ የፖለቲካ ፍጥጫ መፍጠሩን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በመካከለኛው ምስራቅ ያለውን ጦርነት ለማስቆም ስምምነት ላይ መድረስ እንደምትፈልግ መናገራቸውንና ዋሽንግተን ያዘጋጀችውን ባለ 15 ነጥብ የሰላም ዕቅድ ለቴህራን መላኩን ተከትሎ የኢራን ጦር በአሜሪካ ላይ ከፍተኛ ተሳልቆ ምላሽ ሰጠ። የኢራን ጦር ኃይሎች የጋራ እዝ ቃል አቀባይ ኢብራሂም ዞልፋኪር በኢራን መንግስት ሚዲያ በኩል በሰጡት መግለጫ አሜሪካ ያቀረበችው የድርድር ሐሳብ ውድቅ ማድረጋቸውን ዋሽንግተን ከማንም ጋር ሳይሆን ከራሷ ጋር እየተደራደረች መሆኑን ተናግረዋል። ቃል አቀባዩ በአሜሪካ ላይ ባነጣጠረ ጠንካራ ትችታቸው የውስጥ ትግላችሁ ደረጃ ከራሳችሁ ጋር እስከ መደራደር ደርሷል እንዴ? እንደኛ ያለ ሰው ከናንተ ጋር ፈጽሞ ሊስማማ አይችልም ሲሉ የትራምፕን አስተዳደር አጣጥለዋል። ከዚህም ባለፈ ዞልፋኪር አሜሪካንን ኢኮኖሚዋን በሚነካ መልኩ አስጠንቅቀዋል። ዋሽንግተን የቀጠናውን ሰላምና መረጋጋት በኢራን ጦር ኃይሎች ብቻ ዋስትና የሚሰጠው መሆኑን አምና እስካልተቀበለች ድረስ የአሜሪካ ኢንቨስትመንቶችም ሆኑ ከጦርነት በፊት የነበረው የተረጋጋ የዓለም ነዳጅ ዋጋ መቼም ቢሆን ወደ ቀድሞ ሁኔታው እንደማይመለስ በማረጋገጥ የኢራንን የማያወላውል ያሉትን አቋም አንጸባርቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር
በመሆን በኢራን ላይ የከፈቱትን ጦር ለማቆም ፍሬያማ የሆኑ ድርድሮችን ማካሄዳቸውን ደጋግመው እየተናገሩ ይገኛሉ። ሆኖም የዚህ ትርክት ዋነኛ ማነቆ የኢራን ከፍተኛ ባለስልጣናት ይህንን የድርድር ወሬ በተደጋጋሚ ማስተባበላቸው ነው። በጦርነቱ ጭጋግና በሁለት ወገን የሚረጨው የፕሮፓጋንዳ ማዕበል ውስጥ እውነትን መለየት ቢከብድም የሁለቱም ሀገራት የተደበቀ አቅምና የፖለቲካ ስሌት መመርመርን ግን የዚህ ፖለቲካዊ ቼዝ ጨዋታን ምስጢር ፍንትው አድርጎ ያሳያል። ትራምፕ ስማቸውን ካልጠቀሱት አንድ የኢራን ከፍተኛ ባለስልጣን ጋር በጣም ጥሩ የሚባል ውይይት ማድረጋቸውንና በዋና ዋና ጉዳዮች ላይ መስማማታቸውን የተናገሩት በአጋጣሚ ልክ የአሜሪካ የአክሲዮን ገበያ የሳምንቱን ግብይት ሲጀምር ነው። ኢራን አዎንታዊ ምላሽ እንድትሰጥ ያስቀመጡት የ5 ቀናት ገደብም ልክ የግብይት ሳምንቱን ከሚጠናቀቅበት ዕለት ጋር መገጣጠሙ የነገሩን ስሌት ያጋልጠዋል። የፖለቲካው ዘጋቢዎች ይህንን የጊዜ ሰሌዳ በጥርጣሬ የሚመለከቱት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ባለፉት 2 ሳምንታት የነዳጅ ዋጋ በእጅጉን በመዋዠቅ 1 በርሜል እስከ $120 መድረሱን ተከትሎ ነው። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ትራምፕ ውይይት አድርጌባቸዋለሁ ያሏቸው ግለሰብ ሳይሆኑ እንደማይቀሩ ቢገመትም እሳቸው ግን ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም፣ ይህም የፋይናንስና የነዳጅ ገበያን ለማረጋጋትና አሜሪካና እስራኤል የገቡበትን አዘግ ለማምለጥ የሚጠቀሙበት የሐሰት ዜና ነው በማለት የትራምፕ ንግግርን አጣጥለውታል። በቴሄራን ይህ ጦርነት በአሜሪካና በዓለም አቀፍ ኢኮኖሚ ላይ እያደረሰ ያለውን ጉዳይ እንደ ትልቅ የድልና የመከላከያ ስትራቴጂ ይቆጠራል። በመሆኑ አሜሪካ ገበያዋን ለማረጋጋት የድርድር ወሬዎችን ስታናፍስ፣ ኢራን በበኩሏም ይህንን በማስተባበል በአሜሪካ ላይ የኢኮኖሚ ጫናዎችን ማክበድና የትራምፕን አስተዳደር ማፈን ትፈልጋለች። የትራምፕ አስተዳደር ከየካቲት ወር ጀምሮ የከፈተውን ጦርነት መዘዝና የኢራን ጥቃቱን ተቃውሞ የመልሶ ጥቃትን አቋም አቃሎ የገመተው ይመስላል። የጦርነቱ መባባስ የዓለምን 20% ነዳጅ እንደሚያስተላልፈው የኦርሙዝ ባህረ ሰላጤ መስፋቱን ተከትሎ ትራምፕ የነዳጅ ዋጋን ለማረጋጋት ሲሉ በአንዳንድ የኢራን ነዳጅ ላይ የተጣለውን ማዕቀብ በጊዜያት እንዲነሱ ትዕዛዝ እስከ መስጠትም ደርሰዋል። ይህም ደግሞ መጪውን የአሜሪካን የኮንግረስ ምርጫን ተከትሎ በሪፐብሊካን ፓርቲ ላይ ሊደርስ የሚችለውን የፖለቲካ ኪሳራን ለመቀነስ የተደረገ የድንጋጤ እርምጃ ነው። በሌላም በኩል 1500 ዜጎች ያጣችው እና መሰረተ ልማቷ የወደመባት ኢራን በቀላሉ ጦርነቱን ለማቆም ፍላጎት ያላት አትመስልም። በተለይም በእስራኤል በኩል የሚሳኤል መከላከያ ክምችት እያለቀ ነው የሚል እምነት ያላቸው የኢራን አክራሪ ፖለቲከኞች ይህንንም አጋጣሚ በመጠቀም እስራኤልን ይበልጥ ማዳከም ይፈልጋሉ። ነገር ግን በአገሪቱ ውስጥ ያሉ መካከለኛ አቋም ያላቸው ፖለቲከኞች እስካሁን ያለው ጥቃት በቂ የመከላከያ መልእክትን ስላስተላለፈ ተጨማሪ ውድመትን ለማስቀረትና እንደ ኦርሙዝ ባህረ ሰላጤ ባሉ ስትራቴጂካዊ ቦታዎች ላይ የተሻለ የድርድር የበላይነትን ይዞ ጦርነቱን ማቆም ብልህነት ነው ብለውም ይሞግታሉ።